ጆ ደህና ዋልክ አባት? ደህና ነኝ አለሁልሽ። ደግሞ ከዚህ ቦቲ ከሚመስል ሰው ጋር ምን ታደርጊያለሽ? ከዚህ ጅፊት ጋር ምን ታደርጊያለሽ? ነይ ከኔ ጋርና ህይወትን ኢንጆይ አድርጊያት፣ ተዝናኝ። ይሄ እኮ ጅም የሚመስል ሰውዬ ነው። ከዚህ ጅም የሚመስል ሰውዬ ጋር ምን እያደረግሽ ነው? ነይ መኪና ውስጥ ግቢና ዘና ፈታ በል እንጂ። ምን ማለት ፈልገህ ነው አንተ ሰውዬ? እህቴ እኮ ነች። ምን ማለት ፈልገህ ነው? ወይኔ ወንድሟ ነህ እንዴ? ምን አይነት ቀሽም ሰው ነኝ በእናትህ። በጣም ይቅርታ እንድታደርግልኝ እፈልጋለሁ። ትንሽ ችግር ስላለብኝ ነው አይምሮዬ ውስጥ። እሺ ደግሞ እህትና ወንድም አንድ ላይ ስትታዩ እንዴት ነው የምታምሩት? ይበልጥ ደግሞ እህት ታምራለች። በነገራችን ላይ እህት በጣም ቆንጆ ነች። እሺ እንደዚህ አይነት ቁንጅና አይቼ አላቅም። እሺ በሉኝና መኪና ውስጥ ግቡ እባካችሁ። ከዛም ምሳ ልጋብዛችሁ። ምን እያረክ ነው ወንድሜ? ምንድን ነው? በበድ እጩዋለሁ ምናምን ብትል አናትህን ነው ምበታትንልህ። ሄሎ አለቃ፣ ሰርፕራይዝ አለኝ። ተለቅ ያለ እቃ ስለሆነ ባመጣው ተዘጋጅታችሁ ጠብቁኝ። ደዳው አንተ ደግሞ ደዳው። እንደ ዛሬ አስደስተኸኝ አታውቅም። ይህንን የመሰለ መኪና ዘረፍክ። ይሁት እስኪ መኪናውን እንዴት አባቱ እንደሚያምር። አሁን ፖሊስ ሳይመጣ ቶሎ ማምለጥ አለብን። እንሂድ፣ ቶሎ በሉ፣ ግቡ፣ እንሂድ። ቆንጂዋ ልጅ ለምንድን ነው ያልነገርሽኝ? ለምንድን ነው ሌባ እንደሆነ ያልነገርሽኝ? ስንት ዓመት አጠራቅሜ የገዛሁትን መኪና ተሰረፍኩ። በህልሜ ነው በእውኔ? በጣም ደነሰው ነው። እሺ ቆጆ፣ እኔ እየጠቀስኩ አንተ ጡቴንና ቻፔን ስታይ ነበር። ምንድን ነው ቆንጂዋ ልጅ? አይንሽ እኮ በጣም እየተርገበገበ ነው። ችግር አለ እንዴ? አይ ዝም አልሽ፣ ችግር የለም መሰለኝ። ጡትሽ ደግሞ በዛ ላይ በጣም ነው የሚያማምሩትሽ። እንዴት ጉች ያሉ ጡቶች ናቸው በእናትሽ። በጣም ነው የሚያማምሩት። ወንድምየው እህት አይኗን ያማታል እንዴ? በጣም እያርገበገበችው እኮ ነው። ወይኔ ምን አይነት ደነሰው ነኝ? ምን አይነት ደነሰው ነው ቆጆ? እንዴት አይገባም? ወይኔ መኪኔ፣ በራሴ ጅልነት ተበለው መኪኔ። ለቻፓና ለጡት ያለ ፍቅር ገና ያስገድልሃል። እሺ እዚህ ድረስ ተመችቷችሁ እያያችሁ እስካሁን ሰብስክራይብ አላደረጋችሁም? ሰብስክራይብ የምትሏን ቀዩን